እንግሊዘኛ ከሙቪ ላይ እንማር ስንል እንዴት ነው የምንማረው? three of my favorite actors አሁን ንግግርና የሙቪ ሲናቸውን አብረን እስቲ እንተርጉም። If you don't read the newspaper, you're uninformed. If you do read it, you're misinformed. አሁን የተናገረው ዴንዜል uninformed እና misinformed ነው። ኢንፎርምድ ከሚለው ቃል በፊት ሚስ እና አንን የሚባሉ ፕሪፊክሶች ላስት ታይም ሰፊክስ አይተናል። ፕሪፊክሶችን በመክተት ቃሉን እንዴት ትርጉም እንደቀየረው ምን አንድ ላይ እናያለን። አንኢንፎርምድ ማለት አንድ ነገር አን ሲገባ በአብዛኛው ጊዜ ለማፍረስ ነው። ኢንፎርምድ ምን ማለት ነው? ዌል ኢንፎርሜሽን ያለን የተነገረን የምናውቀው ነገር ማለት ነው። አንኢንፎርምድ ማለት አልተነገረንም አላወቅነውም ማለት ነው። አንኢንፎርምድ ሲል እንደዛ ነው። ሚስኢንፎርምድ ደግሞ ማለት ሚስን ምን ከተት ኤምአይኤስ ብዙ ጊዜ ካለን ፓት የሚያስት ነገር ስናወራ ነው። አሁን ለምሳሌ ገብቶኛል ካልኩኝ አንደርስታንድ ነው አይደል? አልገባኝም ወይም ደግሞ የምትሉት ነገር ሊገባኝ አልቻለም አይ ዶንት አንደርስታንድ ነው። ነገር ግን ሚስ አንደርስታንድ ከተባለ አለመግባባት ማለት ነው። ስለዚህ ሚስ ኢንፎርምድ ማለት ኢንፎርሜሽኑ የተሳሳተ ሆኖ ሲመጣ ማለት ነው። You get to see the file on this case. And there's another reason. I'm all ears. አሁን ደግሞ I am all ears የሚል ነገር አንተኒ ሲናገር ሰምተናል። I am all ears ማለት አንድ ሰው የሆነ ነገር ሊነግረን ሲል በቃ ፉል አቴንሽን ሰጥቼ እሰማሃለሁ ሰማሻለሁ ለማለት ስንፈልግ I am all ears እንላለን ማለት ነው። I am all ears. Practice it. Wendy, let me explain something to you. Whenever you come in here and interrupt me, you're breaking my concentration. You're distracting me. Alright, አሁን ደግሞ ጃክ ምን ሲል ሰማ ነው? Whenever you come in here, you break my concentration. You are distracting me አለ። break my concentration ማለት አንድ ነገር ላይ ኮንሰንትሬት አድርገን ሰው ሲረብሸን you're breaking my concentration እንላለን። ኮንሰንትሬሽንን ብሬክ አረጋችሁት እያልን ነው ማለት ነው። you're distracting me ደግሞ ማለት ፎከሴ ወይም አትኩሮቴ ወደ ሌላ ቦታ እንዲሄድ ገፋፋችሁኝ ማለት ስንፈልግ ነው ማለት ነው። I have a good woman. That's the bottom line. That's the truth. Who stuck by me through thick and thin. Okay, አሁን ደግሞ ዴንዜል ስለሚስቱ ተጠይቆ I have a good woman who stuck by me through thick and thin አለ። thick and thin. thick ማለት አንድ ነገር ሲወፍር ነው። thin ማለት ሲቀጥን ነው። ሶ ምን ማለት ነው? who stuck by me through thick and thin ካለን እኔ በማልፍበት ነገር ውስጥ በውጣ ውረዶቼ መሃል በሙሉ አብራኝ ነበረች እያለ ነው ማለት ነው። thick and thin ማለት እንደዛ ነው። ውጣ ውረድ አሁን ለምሳሌ I went through thick and thin ካለ አንድ ሰው thick በቃ የተደላደለ ሁኔታ ነው። thin ደግሞ ማለት በጣም ጉስቁልና የበዛበት ነው ማለት ነው። አብራኝ ነበረች እያለ ነው። When you pray for rain, you got to deal with the mud too. አሁን ደግሞ የተናገረው ምንድነው? When you pray for the rain, you got to deal with the mud too. ዝናብ ሲመጣ ጭቃውንም አብረህ ሃንድል ለማድረግ you have to be ready እያለን ነው ማለት ነው። አንድ ሰው ለምሳሌ ቢዝነስ ልከፍት ነው ካለ ቢዝነስ ስትከፍት ብር ብቻ ሳይሆን እንደሚመጣ አስዩ ማድረግ ያለብህ at the same time ሊመጡ የሚችሉ ቻሌንጆችን አብረህ ተቋቋም ማለት ከፈለግን when you deal with the rain when you wish for the rain you have to deal with the